ሰምታችኋል ብዬ ተስፋ አደርጋለሁ። 1 ሚሊዮን ብር አዋሽ ባንክ በቴሌብር በኩል ይዞላችሁ መጥቷል። ይህ መረጃ ላልደረሳችሁ ሰዎች ነው ይህን መረጃ ይዤላችሁ የመጣሁት። የሀገራችን ትልቁ ባንክ አዋሽ ባንክ ከቴሌብር ጋር ባደረገው ስምምነት መሰረት ሌሎች ባንኮች እየሰሩ እንዳሉት በቴሌብር አማካኝነት ከ15 ቀን እስከ 6 ወር ድረስ የሚደርስ የተለያየ አይነት ብድር አገልግሎት አመቻችቷል ማለት ነው። በተለይ ዛሬ ላስጫወታቸው የፈለኩት ይሄ ከታች የምታዩት የ6 ወር ደሞዝን በ16 ወራት ከፍለን የምናጠናቀቀውን እስከ 1 ሚሊዮን ብር ድረስ ብድር እንድንበደር ያመቻቸውን የአዋሽ ባንክ ቴሌብር ብድርን በተመለከተ ነው። ይህም ብድር መበደር የሚፈልግ ሰው እንግዲህ 1 ሚሊዮን ብድሩን ለመበደር የአገልግሎት ክፍያ ወይም ፋሲሊቴሽን ፊ 22% ይከፍላል። ይህም ማለት ምን ማለት ነው የሚለው ነገር ለማብራራት 1 ሚሊዮን ብር ባንኩ ቢሰጣችሁም በዚህ ብድር ነገር ግን የምትከፍሉትና የምትመልሱት 1 ሚሊዮን 220 ሺህ ብር ይሆናል ማለት ነው። ይህንን 1 ሚሊዮን 220 ሺህ ብር ከ16 ወራት ውስጥ ከፍላችሁ በማጠናቀቅ የባንኩን ብድር መመለስ ይገባቸዋል ማለት ነው። ለዚህም እንግዲህ የጠየቀው ወለድን ብናይ እዚህ ከታች ማየት ትችላላችሁ። 0.11% ነው በዴይሊ የሚያስበው ማለት ነው። በቀን ለቅጣት ነው እንግዲህ 0.11% የሚያስበው። በእርግጥ የባንኩ አጠቃላይ እንግዲህ ይህንን ስምምነት ያደረገው ተደራሽነቱን ለማስፋት ነው። እንደምታውቁት አዋሽ ባንክ በቅርብ ጊዜ ያተረፈው ትርፍ እጅግ በጣም ከፍተኛ ሆኖ የብዙ ባንኮች ድምር ትርፍ እንዳተረፈ የምታስታውሱት ነው። እና በዚህም ብድር እንግዲህ 1 ሚሊዮኑን ለማግኘት የሚችል ምን አይነት ሰው ነው፣ ምን አይነት ህብረተሰብ ክፍል ነው ብለን ካሰብን እንግዲህ ደሞዙን በሂሳብ ስሌት መሰረት ስናሰላው ከ160 ሺህ ብር በላይ ወርሃዊ ደሞዝ ያለው ሰው ይህንን 1 ሚሊዮን ብድር መበደር እንደሚችል ሂሳቡ ስሌቱ ይመጣል። እና ይሄ 160 ሺህ ብር ደሞዝተኛስ ደግሞ ማን ነው የሚለውን እንግዲህ በሀገራችን ባለው የደሞዝ ስኬል እንግዲህ ማወቅ እንችላለን፣ እንገምታለን። ባንኩም እነዚህን ሰዎች ታርጌት አድርጎ ያቀረበው እንደሆነ ይገመታል። እናም ብር ደሞዛችሁ በ160 ሺህ ብር የምትገመቱ ይህን ብድር ማግኘት ትችላላችሁ። ነገር ግን እስቲ እናንተስ ሁላችሁም ትገምታላችሁ? በተለይ በወር 160 ሺህ ድረስ የሚከፈለው ሰው ምን አይነት ሌሎች አማራጮች ይኖሩታል? ብዙ አማራጮች ሊኖሩት ይችሉ ይሆናል። ነገር ግን እንግዲህ ይህንን ብድር እንደ አንድ አማራጭ ቀርቦለታል። በአካባቢያችሁ ለሚገኝ እንደዚህ አይነት አቅም ላለው ሰው ግንዛቤ ስጡት። እናንተም እንግዲህ ይህንን ቪዲዮ የምትከታተሉ ደሞዛችሁ በዚህ ልክ ደረጃ ከሆነ ቀጥታ አዋሽ ባንክ የሰጠውን ብድር ኢትዮ ቴሌኮም ሞባይል አፕሊኬሽን ላይ ሱፐር አፕ ላይ በመግባት በዚህ መልኩ ማግኘት ትችላላችሁ። ሌሎቻችንም ደግሞ በአጠቃላይ በ15 ቀን የሚከፈል፣ በ40 ቀን የሚከፈል፣ በ75 ቀን የሚከፈል በተለያየ መልኩ አለ። ለምሳሌ በ15 ቀን እንደምታዩት ከ500 ብር እስከ 5000 ብር፣ በ40 ቀን ከ1200 እስከ 12000 ብር፣ በ75 ቀን ከ1200 እስከ 16000 ብር እንደ አከፋፈል አቅማችን እና እንደ ያለን የመመለስ ጊዜ በማስላት ነው ባንኩ ይህን ብድር ያመቻቸው። እናም ይህንን ተጠቀሙ። 1 ሚሊዮን ብድር መበደር የሚችል ሰው አማራጩ ሰፊ ነው። ቴሌብር ይህንን ይዞ ቀርቧል ከአዋሽ ጋር በመተባበር። ይህንን ነው ለዛሬ ላቀረብኩት። በተጨማሪ የሚያስፈልጉ የፋይናንስ እና ኢኮኖሚ መረጃዎችን ከኔ መከታተል ስለምችሉ ቻናላችንን ፎሎ በማድረግ እንድትቀጥሉ ብዬ ለዛሬ ነው ማቀርበው። ጥያቄ ካለ ኮሜንት ላይ አቅርቡልኝ። እንዴት ነው፣ ምንድን ነው መስፈርቱ? ሌሎች ነገሮች ከቴሌብር ብድሮችን ቢሆን ከተለያዩ አይነት መስፈርቶች ጥያቄዎች ካለ ኮሜንት ላይ አስቀምጡልኝ። ለዛሬ ይሄ ነው። አመሰግናለሁ።